እሺ ምዕመናን ገባ ገባ እስከሚሉ ድረስ ስልኩንም ከመጀመሪያ በፊት ህልሞቻችሁን በዚህ በኮሜንት ላይ ጻፉልኝና እስከዛ እሱን ትንሽ እየተናገርኩ ልሄድ። ስትጽፉ እንዲገባኝ አድርጋችሁ ጻፉ። በህልም ይሄ ምንድን ነው ሳይሆን እንዲህ አይነት ህልም አይቻለሁ ብላችሁ የምትጽፉት። ታውቃላችሁ የኔን ጸባይ፣ ያው ማለት በህልም ፀጉር ምንድን ነው በህልም እንትን ምንድን ነው ሳይሆን በህልሜ ያየሁት ይሄ ነው ብላችሁ ቢያንስ ከ3 መስመር ባላነሰ ከዛ በላይ ከቻላችሁ መጻፍ ትችላላችሁ። ግን ቶሎ እንዲገባኝ ቶሎ እንዳነባው አድርጋችሁ ጻፉልኝ። መስመር ላይ ማማ ሶሊያና ያላንቺ ምንም የለኝም የምትል መስመር ላይ ገብታለች። ሌሎችም በጣም ብዙ ሰዎች እየገቡ ነው። ኑ በብርሃኑ ተመላለሱ። ስለ ሁሉም ነገር እግዚአብሔር ይመስገን። ላቭ ሚ ዊዝ ራይዝን ይላል ጎዶልያስ። እግዚአብሔር መቅዲ አቢ በምኒ ማህበር አዩ። በጣም ብዙ ሰው እየደወለ ነው። ሳምሪ ሴቶች መቼም አልተቻላችሁም፣ ሪካርድ ላይ ናችሁ። በጣም በፍጥነት ነው የሚሄደው፣ እንድታዩ ትፈልጋለሁ። እንዴት እንደሚፈጥን ይሉት። አንድ ሰው መስመር ላይ ገብቷል። ግን የትኛው ይሻላል? በህልማችሁን ብትጽፉ ነው የሚሻለው? እሺ ገባ ገባ እስከምትሉ 1000 ምናምን ሰው እስከሚገባ ድረስ እኔ እዚህ ጋር እያየሁኝ ህልሙን ልሂድበት። እስቲ ረዘም ያለ ህልም ላይ፣ ምክንያቱም ስትጽፉት ነው የምንግባባው። እሺ ናቲ፣ በር ሲከፈት ህፃን በር እየሮጠ ይመጣና እሱን ስጣራ ከግቢ ስወጣ ከሰፈር በጣም ነው የሚያምረው ቆንጅዬ። ስትጽፉ ባካችሁን አስተካክላችሁ ጻፉ። አጎቴን የሚመስል ህፃን ልጅ በርቀት አየሁኝ። ይህ ልጅ ወንድሜ መሰለኝ፣ ግን እኔ የረሳሁት። ከዛ አቢና ብዬ ጠራሁት። ወደ እኔም እየመጣ መንገድ ላይ አንዲት ጋሪጣ አይቶ እሷን ሲነቅል ጎረቤት ና እንጂ ስል ስመታው ተወው ብሎ አቆመ ይላል። እንግዲህ ጆን ቲዩብ የሚባል ነው። ምን በችኮላ ይጻፈው እንዴት ይሁን አላውቅም፣ ብቻ የተወሰነ ገብቶኛል። ጋሬጣ ማንሳት ወይም ጋሬጣ መንቀል በጣም ጥሩ ነው። መተት ብዙ ጊዜ ከኛ ውስጥ ሲወጣልን የምናየው ወይም የሆነ መንፈስ እንደወጣልን የምናየው ብዙ ጊዜ ከኛ የሆነ ነገር ተነስቶ ሲሄድ፣ ሰዎች ጠጡ ብለውን ልንጠጣ ወይም ልንበላው ስንል ላዩ ላይ መጥፎ ነገር አይተንበት ከደፋ ነው። ከሰውነታችን ውስጥ አላስፈላጊ የሆኑ ቆሻሻዎች ሲወጡ፣ እሾክ ስንነቅል ምናምን ካየን መተት ወይም እርኩሳን መናፍስት ከኛ ውስጥ ሰዎች ያደረጉብን እየወጡልን ነው። ዛር ከሆነ እባብ መስሎ ሲሞት ስንቀጠቅጠው፣ ዘንዶ ስንመታ ነው የምናየው። ዛር አብሮ የተወለደ ከሆነ ከሰዎች የመጣ ከሆነ ግን በምግብ በተለያዩ በእንስሳት ስላችሁ በነፍሳት ይሄ በረሮ፣ ትላትል ምናምን እንደዚህ በመሰለ ደም በዚህ ከሰውነታችን ሲወጣ ካየን መተት ነው። ልዩነቱን እንድታውቁ ትፈልጋለሁ። እሺ ሌላ እንግዲህ ቁጥራችሁ 1000 ገብቷል። በህልሜ ትንሽ ውሻዋ ነች ናቸው ሊነክሱኝ ብለው በአፈር ፈታቸው። ኧረ ተው እባካችሁ፣ ስትጽፉ አማርኛ በደንብ አድርጋችሁ ጻፉ። እሺ ፊደሉ በደንብ የማይነበበውን አልፌዋለሁ። እንደገና ጽሁፋችሁን ቼክ አድርጉት። በህልሜ ጥርሴን በቆየ በወይራ እንጨት ስፍቅ የማላቃት ሴትዮ ወሰደችብኝ ይላል። ጥርስ መፋቅ በህልም ጥሩ ነው፣ ግን ጥርስ መፋቅ ለቤተሰብ ድጋፍ መሆን እንዲሁም ደግሞ ቤተሰብ መርዳት ማገዝ፣ እነዚህ ናቸው። ግን ደግሞ ከዛ ጎን ለጎን መፋቅ
መፋቂያው የወይራም ይሁን የምንም ይሁን ብቻ ጥርሳችን እያጸዳን ከሆነ ያው የተለመደ ነው። ቤተሰባችንን እያስተካከልን ነው። ያንን ደግሞ ከተቀማን ደግሞ ቤተሰባችንን እንዳናስተካክልና እንዳናርም የሆነ የመጣብን ደንቃራ ነገር አለ ማለት ነው። እሺ ሌላው ደግሞ ጅብ በህልሜ ሲያስፈራራኝ አየሁኝ። እንግዲህ ቶሎ ቶሎ መፍታት ስላለብኝ ነው እንጂ አሁን ቅድም የጻፈችው የጥርስ መፋቂያ መመለችው በጣም ጥሩ ነገር ነው። ጥርስን በተመለከተ እያብራራዊ ቢሄድ ነው የሚሻለው ወይስ ሳገኘው ብቻ ልናገር? ምክንያቱም አሁን ለምሳሌ ጥርሴ ሲረግፍ አየሁኝ፣ ሲወልቅ አየሁኝ የሚል ሰው ይኖራል። ወይም ጥርሴ ሲበቅልልኝ አየሁ የሚመስል እንደዚህ አይነት ነገር ልታዩ ትችላላችሁ። እና በዛውም እያዳረስኩኝ ቢሄድ ይሻለኛል። ጥርስ መውለቅ ከቤተሰብ መካከል አንድ ሰው ይሞታል። ያው ከተነቃነቀ ይታመማለው፣ ከወለቀ ደግሞ ይሞታል ነው። ግን እንደ ጥርስ በጣም ጠንካራ የሆነ የሰውነታችን ክፍል ስለሆነ በጣም ከባድ ነገር እናጣለን። በህይወታችን ውስጥ ከባድ ቻሌንጅ ይገጥመናል ማለት ነው። እሺ ጅብ በህልሜ ሲያስፈራራኝ አየሁኝ ይላል። ጅብ የቡዳ መንፈስ ምልክት ነው። በህልም ጅብ ከመጣ በአጠቃላይ በንብረታችን ላይ በልጆቻችን ላይ እና በህይወታችን ላይ ነጣቂ ሆኖ የመጣ በርቀት የሚከታተልን ጨለማን ተገን አድርጎ ወይም ደግሞ አድፍጦ ቀን ጠብቆ ሊያጠፋን የሚፈልግ ምቀኛ እንደተነሳብን ማሳያ ነው። በአጠቃላይ የቡዳ መንፈስና የምቀኛ የሰላቢ መንፈስ ምልክት ነው። እሺ ቀስ እያልኩ ልሄድ። እንግዲህ በቅደም ተከተል ካልሄድኩኝ አስቸጋሪ ነው። መምህር በህልሜ ይላል ተስፋዬ የሚባል በህልሜ እናቴን ከንፈሯን ስስማት አየሁኝ፣ ግን ወንድምየው ያስጠላኛል ምን ይሆን አለችኝ ወይም አለኝ። ተስፋዬ ነው መሰለኝ አለኝ። እናትን ምንም ቦታ መሳም እጅግ በጣም ትልቅ ፍቅርን መግለጽ ነው። ልጅ እናቱን የሚስም ከሆነ ለእናቱ የሚከፍላት ዋጋ አለ፣ ወይም ደግሞ አሳድገው ለቁም ነገር በማብቃቷ ሊከፍላት የሚገባ ዋጋ አለ ማለት ነው። ይከፍላታል ብቻ ሳይሆን መክፈል አለበት ነው። እንደ ጥቆማ ነው። ለምሳሌ አንድ ሰው መላጣ ሆኖ ራሱን በህልሙ ቢያይ ሴትም ብትሆን ካየች ራሷን ቼክ ማድረግ አለባት፣ ወደ ውስጥ ማየት አለባት። ከፀጉር ውስጥ የሚገኝ ስለሆነ መላጣ ራሷን ማየት አለባት። ስለ ራሷ ስለማንነቷ የበለጠ መጨነቅ አለባት እና ወደ ውስጥ መመልከት ማለት ነው። ልክ እንደዚህ ሁሉ እዚህ ጋር ደግሞ እናትን መሳም ለእናት ሊከፈል የሚገባው ዋጋ ተረስቷል ማለት ነው። እና እናትሽን ወይም አባትህን አስብ፣ ወይ በጸሎት ነው ወይ ደግሞ በመጦር ነው። ይህንን መርሳት የለባችሁም። እግዚአብሔር ፍቅር ነው የሚል ወይም የምትል እህት ጎረቤታችን ምስር ከኛ ምስር አምጥታ አንድ ላይ ነው እንጂ መሆን አለች። ተው ባካችሁ፣ ስጽፉ ባካችሁ አስተካክላችሁ ጻፉ። እሺ አባቴ ሌላ ሚስት አግብቶ ማየት ምንድን ነው ይላል። በጣም አሳጥረሽ ነው የጻፍሽው፣ ወይም ደግሞ ፊፊ የምትባይ አሳጥረሽ ነው የጻፍሽው። ግን አባት ሌላ ሚስት ካገባ በእናንተ ቤተሰብ ውስጥ እንግዳ ሆኖ የመጣ ሌላ ኃይል አለ፣ ወይም ደግሞ እንግዳ ሆኖ የመጣ ሌላ የሚጋራችሁ የሚቀራመታችሁ ነገር አለ። ለምሳሌ በአባት ከሆነ ብዙ ጊዜ ከልጆች ጋር በተገናኘ አባትና ልጆች ሊነጋገሩበት የሚገባ ትልቅ ጉዳይ አለ ማለት ነው። በአባት ላይ አዲስ እንግዳ የሆነ ሀሳብ ስላለ የግድ መወያየት የሚገባችሁ መፈታት የሚገባው ችግር አለ ማለት ነው። በህይወት የሌላ ከሆነ ደግሞ ከአባት የመጣች አይነ ጥላ ከወንድምሽ ወይም ደግሞ ከተለያየ ሰው ከአባት የመጣ አይነ ጥላ በተዘዋዋሪ መንገድ ወደ አንቺ ወይም ወደ አንተ ገብቷል ማለት ነው። አባት ሌላ ሚስት ሲያገባ ማየት በህይወታችሁ ውስጥ ያላችሁን ሀብት ሊካፈል የሚችል ወይም ደግሞ በእናንተ ኑሮ ውስጥ የእናንተ የሆነውን ነገር ሊጋራ የሚችል ሌላ ኃይል መጥቷል ማለት ነው። አዲስ የሆነ እንግዳ የሆነ ነገር አለ፣ ውይይት ያስፈልገዋል። በህልም
እርቃኔን ከሰውየው ጋራ መናገር መብርሃን የሚል ዩቲዩብ ጥር ምጥን ሀገር የጻፈችው በህልሜ ጥቁር ድመት ይላል። ደግሞ ኤልዳና የምትባል ኤልዳና የኪድዬ ልጅ በህልሜ ጥቁር ድመት እጆቼን ልትበላኝ ስትታገለኝ በስላሴ ስም እያልኩ በድንጋጤ ነቃሁኝ። ምንድን ነው አለች። እንደዚህ ግልጽ ያለ 2 መስመር ደስ የሚል አጻጻፍ ስጽፉ ጥሩ ነው። ምክንያቱም አጻጻፉም ግልጽ ነው፣ አላጠርም። በህልሜ ጥቁር ድመት እጄን ልትበላኝ ስትል፣ ድመት በህልም ማየት ሰላቢና የቅርብ ወዳጅ ጓደኛ ሆኖ ግን ከእናንተ የተለያየ ጥቅማ ጥቅም የሚፈልግ አስመሳይ ሰው፣ ከእናንተ መራቅ የማይችል የእናንተ የሆነ ነገር ብቻ የሚያምረውና ያለ እናንተ መኖር የማይችል ግን ሴትም ትሁን ወንድም ያ ሰው ነው እንግዲህ ወይ ስጭኝ አበድርኝ ወይም ስጠኝ አበድርኝ ያላችሁ ወይ ደግሞ የሆነ ነገር እናድርግ እስቲ ይህንን እንደዚህ እናርግ ብሎ ሀሳብ ያቀረበ ሰው ግን ጥቅሙ ከእናንተ ከሆነ ጥቅሙ ማለት ገንዘቡ ከእናንተ ወይም ከአንቺ ከሆነ ኤልዳና ልታስቢበት ይገባል። በስላሴ ስም እያልኩኝ በድንጋጤ ነቃሁኝ ነው። በስላሴ ስም ብሎ መጥራት በጣም ጥሩ ነው። መጸለይ እንዳለብሽ ነው የሚያሳየው። ጥቁር ድመት መሆኑ ደግሞ ድመት የሚለውን ባህሪ ይዞ ግን ከሆነ ጊዜ በኋላ ባህሪውን የቀየረ ጸባይ ወይም ጓደኛ ማለት ነው። ድመት ነው፣ ለማዳ ነው፣ ቤት ውስጥ የሚኖር ነው። ግን ደግሞ ያው ጥቁር መሆኑ ጠላት ሆኖ እንደሚነሳ ማሳያ ነው እና ድመት መቧጨር፣ መናከስ የቅርብ ወዳጅ ጓደኛ ጸብ ነው።